ሰላም ዩቲዩብ እንዴት አላችሁ? ዛሬ ቲክቶክ ላይ በቀላሉ እንዴት ፎሎወር ማግኘት እንደምትችሉ እንዲሁም ደግሞ ቫይራል መውጣት የሚችሉ ኮንተንቶችን እንዴት በነፃ ማግኘት እንደምትችሉ አሳያችኋለሁ። ከዛም በተጨማሪ ደግሞ ምን ማድረግ እንዳለባችሁ በዚህ ቪዲዮ ጋይድ አደርጋችኋለሁ ማለት ነው። ለዚህ ዩቲዩብ አዲስ ከሆናችሁ በመጀመሪያ ሰብስክራይብ በማድረግ ይህንን ቪዲዮ ጀምሩ። ቃላብ እባላለሁ፣ ኮንተንት ክሬተር፣ ዲጂታል ማርኬተር እንዲሁም ኮፋውንደር ኦፍ ኮድ ፋይተርስ። ወደ ቪዲዮ እንግባ። ይህ ፊቸር ምንድነው? ክሬተር ሰርች ኢንሳይትስ ይባላል። በጣም ብዙዎቻችሁ በእርግጠኝነት ሰምታችሁት ሊሆን ይችላል። ነገር ግን ዛሬ ያንዳንዱን ኢን አውቱን ምን ማድረግ እንዳለባችሁ እንዲሁም ደግሞ ጥሩ ኮንተንቶችን ከዛ ውስጥ እንዴት ማውጣት እንደምትችሉ አሳያችኋለሁ ማለት ነው። ከዚህ ጋር ተያይዞ ክሬተር ሰርች ኢንሳይት ላይ ያሉትን ቪዲዮዎች በጣም ብዙ ናቸው። እነዛ ቪዲዮዎች ስለሰራችሁ ብቻ ደግሞ ሁሉም ቪዲዮ ቫይራል ይወጣል ማለት አይደለም። ያም በጣም ብዥታ ብዙ ሰዎች ላይ ስለፈጠረ ማለት ነው። ይህንን ነገር አጥርቶ ማለፍ አንድና ወሳኝ ነገር ነው። ስለዚህ ክሬተር ሰርች ኢንሳይት ላይ የትኛው ቪዲዮ ቫይራል ይወጣል ብለን የምናስብ ከሆነ እዛው ቲክቶክ ላይ ገብተን አብረን እንየው። ስለዚህ ክሬተር ሰርች ኢንሳይት የሚለውን መጀመሪያ ለመጠቀም ከፈለጋችሁ እዛ ሆም ላይ ገብታችሁ ሰርች ባር ላይ ሄዳችሁ ክሬተር ሰርች ኢንሳይት ብላችሁ ሰርች ማድረግ አለባችሁ። ሰርች ስታደርጉት በዚህ መልክ ይመጣላችኋል። ቪው ምትል ምልክት አለች። ቪው ምትለው ስትገቡ የክሬተር ሰርች ኢንሳይት እንዳለ ይመጣል ማለት ነው። ኢንተርፌስ ላይ ስትገቡ በዚህ ይሄ የምታዩትን ኢንተርፌስ ነው የሚመጣው። ከላይ አናሊቲክስ ሚል አለ፣ አካዳሚ ሚል አለ፣ ፌቨሪትስ ሚል አለ። አናሊቲክስ ማለት እዛው ውስጥ ገብተን እንየው። እስከዛሬ ድረስ የሰራችኋቸው ቪዲዮዎች ፐርፎርማንሳቸው በዚህ መልክ ያመጣላችኋል ማለት ነው። which means እናንተ የሰራችሁት ቪዲዮ ማለት ነው። ስለዚህ እዚህ ጋር ሰርች ቪውስ ይላል። የእናንተ ኮንተንት ሰርች ሲደረግ ምን ያህል ሰው አየው የሚለውን በዚህ መልክ ያመጣላችኋል። ከዛም ጎን ደግሞ ፐርሰንቴጅ ያመጣል which is search view ማለት ነው። ምን ያህል ፐርሰንት የእናንተን ቪዲዮ ሰርች አደረገው የሚለውን ማለት ነው። ከዛም በተጨማሪ ሰርች ኢምፕሬሽን አለ። ሰርች ተደርጎ የእናንተ ቪዲዮ ፖፕ አውት ሆኖ ምን ያህል ሰው ኢምፕረስድ ሆኖ የሚለው በዚህ መልክ ይመጣላችኋል። ስለዚህ ኢንስፓየርድ ፖስትስ የሚለው ስትገቡ እንዳለ የእናንተ ቪዲዮ ይመጣል። በዴት ኦር ደግሞ በሰርች ቪውስ ሶርት ያደርግላችኋል። በዛ መሰረት የእናንተ ቪዲዮ በዚህ መልክ ይመጣል ማለት ነው። ባክ ብላችሁ ስትመለሱ ደግሞ አካዳሚ የሚል አለ። አካዳሚ ማለት ደግሞ ምን አይነት ኮንተንቶችን መስራት እንዳለባችሁ፣ ቲክቶክ ላይ ምን አይነት ቪዲዮዎች ብትሰሩ ጥሩ እይታ ታገኛላችሁ። ከዛም በተጨማሪ ደግሞ ከቲክቶክ ጋይድ ላይን ያልወጣ ቪዲዮዎችን እንዴት መስራት እንደምትችሉ የሚያሳያችሁ ነው ማለት ነው። ስለዚህ እዚህ ላይ ስትገቡ እንደምታዩት የተለያዩ ቪዲዮዎች ይመጣሉ። ከዛም ባሻገር ደግሞ የተለያዩ አዳዲስ ኒውስ እና አፕዴቶች ይመጣሉ ማለት ነው። እዛ ላይ ገብታችሁ ራሳችሁን አፕዴት ማድረግ ትችላላችሁ። በተለይ ሶሻል ሚዲያ ማኔጀር ከሆናችሁና ከዚህ ነገር ጋር የምትሰሩ ከሆነ ዲቴይል ብታነቡት ሪኮመንድ አደርጋችኋለሁ። ከዛ ባለፈ ግን ጀስት ክሬተር ከሆናችሁ ሃይላይት ካነበባችሁት በቂ ነው ማለት ነው። ስለዚህ ይሄን ያስተምራችኋል። ከዛ ባክ ብላችሁ ደግሞ ፌቨራይት ውስጥ ስትገቡ ደግሞ ክሬተር ሰርች ኢንሳይት ላይ የመጡት ቪዲዮዎችን የወደዳችኋቸው እንዲሁም ደግሞ ሰራለሁ ብላችሁ ያሰባችሁትን ፌቨራይት ላይ ታስቀምጡታላችሁ ማለት ነው። ስለዚህ እዚህ ጋር ዋናው ፓርት ላይ ስንመጣ እዚህ ጋር ነው ጌሙ የሚጀምረው ማለት ነው። እነዚህ የተደረደሩት ቪዲዮዎች ከእናንተ የምትሰሩት ቪዲዮዎች ጋር ተቀራራቢ ይሆናል ብሎ ቲክቶክ ራሱ አስቦ የሚያመጣላችሁ ነው ማለት ነው። ስለዚህ መርጣችሁ መስራት ትችላላችሁ። ነገር ግን አንድ ማወቅ ያለባችሁ ነገር አለ። ለምሳሌ እኔ ማርኬቲንግ ቢዝነስ አይዲያስ የሚለው ኮንተንት ኦር ደግሞ ሀሳብ ከተመቸኝ እና እዚህ ጋር እንደምታዩት 1000% ፕላስ ይላል which means በጣም ብዙ ሰዎች ሰርች እያደረጉት ወይም ደግሞ ብዙ ሰዎች ኢንጌጅ እያደረጉበት ያለ ኮንተንት ስለሆነ most probably በሰሩት ጥሩ እይታ ታገኛላችሁ ብሎ ቲክቶክ ራሱ ሪኮመንድ የሚያደርጋችሁ ነው። ስለዚህ እዛው ስትገቡ በዚህ መልክ ይመጣላችኋል። ነገር ግን ማየት ያለባችሁ እዚህ ጋር ግራፉን ነው። ግራፉ እንደምታዩት ከዚህ በፊት እኔ ጋር እንዳለው ማርች 11 ላይ 171000 ሰው ኢንጌጅ የሆነበት ኮንተንት ነበር። ነገር ግን አሁን ላይ ኦልሞስት ዜሮ ማለት ይቻላል 310 ሰው ብቻ ነው ማርች 16 ላይ ኢንጌጅ እያደረገ ያለው which means በየቀኑ ኦር ደግሞ በየጊዜው ኮንተንቱ አውትዴት እያደረገ ይመጣል ወይም ደግሞ የሚያየው ሰው በጣም አናሳ እየሆነ ይመጣል ማለት ነው። ስለዚህ ግራፉን በደንብ ማየትና ማስተዋል ያስፈልጋል። ግራፉ አፕ ስኬል እያደረገ ከሆነ ወይም እየጨመረ ከሆነ እነዛን ቪዲዮዎች ቶሎ ብትሰሯቸው ጥሩ እይታ ማግኘት ትችላላችሁ ማለት ነው። ነገር ግን እዚህ ጋር እንደምታዩት ኦልሞስት ዜሮ ማለት ይቻላል which means እናንተ ስለዚህ አይዲያ ኦር ደግሞ ስለዚህ ኮንተንት ብትሰሩ በጣም ሎ ኢንጌጅመንት ልታገኙ ትችላላችሁ ማለት ነው። ስለዚህ ግራፉ የሚያሳያችሁ ያንን ነው። ነገር ግን ከዚህ በፊት ተሰርቶ ምን ያህል ኢንጌጅመንት አለው ማየት የሚለውን ለማወቅ ከፈለጋችሁ እዚህ ጋር 30 ዴይስ ማድረግ ትችላላችሁ፣ እንዲሁም ደግሞ 60 ዴይስ ማድረግ ትችላላችሁ። በዚህ መልክ ግራፉን ማየት ትችላላችሁ ማለት ነው። ከዛም ባለፈ ደግሞ ዲሞግራፊክ ዲቴይሉን ማየት ትችላላችሁ። የት ሀገር እየታየ መሆኑን በዚህ መልክ ማወቅ ትችላላችሁ ማለት ነው። ከዛም ባለፈ ደግሞ
ጀስት አይዲያውን ብቻ ሳይሆን ቪዲዮቹ ደግሞ ከዛ አይዲያ ጋር ሪሌት የሚያደርጉ ቪዲዮዎች ደግሞ አሉ ከታች። እነሱን እያያችሁ ኦኬ እንደነዚህ አይነት ቪዲዮዎች ቢሰሩ ደግሞ የተሻለ እይታ ይገኛል የሚለውን ደግሞ ከታች ሪሌትድ ቪዲዮስ ብሎ ያመጣላችኋል ማለት ነው። ስለዚህ አይዲያውን ከወደዳችሁት ብዙ ሰው ጋር ይደርሳል ብላችሁ የምታስቡ ከሆነ ሪሌትድ ቪዲዮስ ወደሚለው ሴክሽን ላይ በመምጣት ሌሎች ክሬተሮች ክሬት ያደረጉትን ቪዲዮ በዚህ መልክ ራሳችሁ ሪክሬት ማድረግ ትችላላችሁ፣ ወይም ደግሞ በራሳችሁ ወይ ቪዲዮ መስራት ትችላላችሁ ማለት ነው። ይሄንን ያሳያችኋል። ስለዚህ ነው አሁን በጣም ብዙ ሰዎች በጣም የሚገርመኝ ነገር ክሬተር ሰርችንግ ሳይት ላይ ሰርቼ ቪዲዮ አልወጣልኝ የሚሉት ሰዎች ይሄንን ዲቴይል ስላላዩና ስላላስተዋሉ ቪዲዮአቸው ላይ ኤንጌጅመንት ያገኛል ማለት ነው። ይሄንን በመጠቀም ብዙ እይታ እንድታገኙ ይረዳችኋል ብዬ አስባለሁ። ከዚህ ጋር በተያያዘ አንድ አሪፍ ቁልፍ ነገር ላሳያችሁ which is ኮንተንት ጋፕ የምትላለች። ከዚህ በፊት ቲክቶክ ላይ ሰርቼላችኋለሁ። ኮንተንት ጋፕ ማለት ብዙ ሰዎች እየሰሩበት ያልሆነው ኮንተንት ማለት ነው። ነገር ግን ኦዲየንሶች እየፈለጉት ያለው ኮንተንት፣ ያ ማለት ምንም አይነት ኳሊቲ ቢኖረው ምንም አይነት ሎ የሆነ ኳሊቲ ቢኖረው it doesn't matter ኮንተንቱ ብዙ ሰው ስለሚፈልገው ብቻ ያንን ኮንተንት የምትሰሩ ከሆነ ሰው አቴንቲቭሊ እናንተ ቪዲዮ ያያል ማለት ነው። ስለዚህ እዚህ ጋር ያሉት እንዳለ የተጠቀሱት ኮንተንት አይዲያዎች ብዙ ሰዎች እየሰሩበት ኦር ደግሞ ብዙ ክሬተሮች እየሰሩበት አይደለም ማለት ነው። ስለዚህ ለምሳሌ እዚህ ጋር ቤዝድ ቢዝነስ ቱ ስታርት ፎር ቢጊነርስ የሚለውን ኦፕሽን ስነካው እንደምታዩት ዲክላይን እያደረገ ነው፣ ግን ደግሞ ፖቴንሻሊ እያደገ የሚመስል ግራፍ ነው እዚህ ጋር እያሳየኝ ያለው which means አሁን ያለውበት ዛሬ ማርች 17 95000 ሰው ኢንጌጅ እያደረገበት ያለው ኮንተንት ነው ማለት ነው። ስለዚህ ሞስት ፕሮባብሊ እያደገ ስለሆነ ይሄንን ኮንተንት ብሰራው የተሻለ እይታ ላገኝ እችላለሁ ብላችሁ አስባችሁ መስራት ትችላላችሁ ማለት ነው። ስለዚህ ሪሌትድ ቪዲዮስ ስለምትመጣላችሁ ሪሌት የሚያደርጉ ቪዲዮዎች አሉ። እነሱን ቪዲዮዎች አይታችሁ ከእናንተ ጋር የሚሄደውን መስራት ማለት ነው። በጣም ቀላል ነው። ሶ ክሬተር ሰርችንግ ሳይትን በዚህ መልክ ከገባችሁ በቀላሉ ሃይ ቫይራል ማውጣት የሚችል ቪዲዮዎችን መስራት ትችላላችሁ ማለት ነው። ከዛ ባለፈ እዚህ ጋር ሰርች ባይ ፎሎወርስ የሚል አለ። ፎሎወራችሁ ብዙ ከሆነ ወይም ደግሞ በእናንተ ፎሎወር ሰርች እየተደረጉ ያሉ ኩዌሪዎች ወይም ደግሞ አይዲያዎች ይመጣላችኋል። ስለዚህ እዚህ ጋር አድቫይስ ፎር ሚ ቱዴይ ላይክ የኔ ኦዲየንሶች እነዚህ ነገሮች ነው ሰርች የሚያደርጉት ማለት ነው። ከነዚህ ውስጥ አንዱን መርጬ ቪዲዮ በሰራበት ሞስት ፕሮባብሊ የኦዲየንሶችን ወይም የፎሎወሮችን ጥያቄ መመለስ እችላለሁ ማለት ነው። ስለዚህ ይሄም ጥሩ ኮንተንት ነው። በዚህ መሰረት መስራት ትችላላችሁ ማለት ነው። ከዛም ባለፈ ደግሞ እዚህ ጋር ትሬንዲንግ የሚል አለ። ከእናንተ ኒሽ ጋር ሊሄድም ይችላል ላይሄድም ይችላል። ነገር ግን ትሬንድ እያደረገ ያለ አሁን ከረንትሊ በጣም ብዙ ሰዎች ትሬንድ እያደረጉበት ያሉት ዘፈኖች ሊሆን ይችላሉ። ትሬንዶች አሉ አይደለ? መቼስ ይሄ ነገር አይጠፋችሁም። ሶ ትሬንድ እያደረጉ ያሉትን ነገሮች በዚህ መልክ እዚህም ጋር ያመጣላችኋል። ግን ነገር ግን እንዳየሁት ከሆነ በብዛት የውጭ ኮንተንቶችን ወይም ውጭ ላይ ትሬንድ እያደረጉ ያሉ ነገሮች ናቸው። ነገር ግን እኛ ጋር እየተሰሩ ካልሆነ ሞስት ፕሮባብሊ ቪዲዮአችሁ ሎንግ ኤንጌጅመንት ሊኖረው ይችላል። ይሄንን ጋራንቲ ዶኝ እንደዚህ አድርጉ ልላችሁ አልችልም። ነገር ግን ትራይ ማድረግ ትችላላችሁ። እነዚህን በመሞክሯቸው ብዙ እይታ ልታገኙ ትችላላችሁ ማለት ነው። ከዛ በተጨማሪ ደግሞ የምትፈልጉት ኮንተንት እዚህ ላይ ካላገኛችሁት ወይም ደግሞ ልትሰሩበት ያሰባችሁት ኮንተንት እዚህ ጋር ካላገኛችሁት ከላይ ሰርች ባር አይከን አለች። የምትፈልጉትን ቶፒክ ሰርች ማድረግ ትችላላችሁ። ለምሳሌ እኔ ዲጂታል ማርኬቲንግ ብዬ ሰርች ባረግ ከዛ ጋር ሪሌት የሚያደርጉ ኮንተንቶችን በዚህ መልክ ያመጣልኛል። ሶ እያደገ ያለውን ኮንተንት መርጬ በዛ ዙሪያ ሰራለሁ ማለት ነው። ለምሳሌ አሁን እዚህ ጋር ሃው ቱ ስታርት ዲጂታል ማርኬቲንግ የሚለው እያደገ መጥቶ ነበር። እዚህ ጋር ዲክላይን አደረገ። አሁን ኦልሞስት ፕሮባብሊ እያደገ ነው። ስለዚህ ይሄንን ኮንተንት ብሰራበት በዚህ 2-3 ቀን ውስጥ ጥሩ እይታ ላገኝ እችላለሁ ማለት ነው። የምትፈልጉትን ኮንተንት ሰርች አድርጋችሁ መስራት ትችላላችሁ ማለት ነው። ለቀጣይ እንዳይጠፋባችሁ ከፈለጋችሁ ደግሞ እዚህ ጋር የሴቭ ምልክት አለች። እሷን ስትነኳት አርቱ ፌቨራይት ይላችኋል። ሴቭ ማድረግ ትችላላችሁ ማለት ነው በቀላሉ። ስለዚህ ይሄንን በመጠቀም መስራት ትችላላችሁ። ከዛ በተጨማሪ ለመጨረሻ ምላችሁ ነገር ቢኖር ጌት ኖቲፋይድ ኦፍ አፕዴትስ የሚል አለ። ሶ ስቴይ ኢንፎርምድ ዊዝ ዘ ሌተስት ኢንሳይትስ የሚል ኦፕሽን አለ። እዚህ ጋር ባይ ዲፎልት ኦፍ ሊሆን ይችላል። ሶ እሱን ኦን ስታደርጉት ኖቲፊኬሽን ይመጣላችኋል ማለት ነው። አዳዲስ ነገሮች ሲመጡ ቲክቶክ ራሱ ኖቲፋይ ያደርጋችኋል ማለት ነው። ስለዚህ ይሄንን እነዚህ ነገሮች በማወቅ ቲክቶክ ላይ የተሻለ ቪዲዮዎችን ኦር ደግሞ የተሻለ ኮንተንቶችን መስራት ትችላላችሁ። ስለ ክሬተር ሰርችንግ ሳይት ያልገባችሁ ኦር ደግሞ በጣም ግራ የገባችሁ ጥያቄ ካለ ኮሜንት ሴክሽኑ ባዶ ነው። ስለዚህ እዛ ላይ ገብታችሁ ኮሜንት ሴክሽን ላይ መጻፍ ትችላላችሁ። ከዛ ባለፈ ደግሞ ቲክቶክ ላይ፣ ኢንስታግራም ላይ እንዲሁም ሊንክድኢን ላይ የተለያዩ ፕላትፎርሞች ላይ ቪዲዮዎችን ፖስት አደርጋለሁ። እዛ ላይ ገብታችሁን ፎሎ ማድረግ ትችላላችሁ። ይህ ቪዲዮ ከጠቀማችሁና እንደነዚህ ቪዲዮዎች የምትፈልጉ ከሆነ በየጊዜው በየሳምንቱ የተለያዩ አፕዴቶችን ማግኘት ትችላላችሁ ማለት ነው። ይህንን ፔጅ ሰብስክራይብ በማድረግ ቪዲዮቹ እንዳያመልጣችሁ እላለሁ። ስለዚህ ለዚህ ዩቲዩብ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ይመቻችሁ።